አበው በምሳሌ እንደተናገሩት ከምድር እስከ ሰማይ አምላክ የዘረጋት በላዩዋ ተቀምጦ በግልጥ የታየባት የያዕቆብ ድንግል ማርያም ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም አማካሪ ዘመፀሐይ ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱ በታች ድንጋይ ተንተራስ ሰማይና ምድር የሚታረቁባት ወልደ እጓለ እመሕያው የተወለደባት መላእክት ከሰማይ ባንዴ ዘመሩላት ታላቋ መሰላል እመቤታችን ናት። ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለው ነበረ አማካሪቱ ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱ በታች ድንጋይ ተንተራሰ። አስደነገጠኝም የቄሳር ቀጭን ትእዛዝ በምኵራብ ተፈልጌ በመሠዊያው ፊት ብያዝ ልቤ አይክድም የተገዛው ለእውነት ነውና ምንም አይኖር የሚያቆመኝ ከአምላኬ ምስጋና ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው ዕረፍቴ ያለ ጌታ ብኖርማ እንዴት ይሆናል እንዘተሃቅብዮ ለሕፃንኪ ማርያም በእጆች እንዘተሃቅብዮ ለሕፃንኪ ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ነይ 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 ማርያም ነይ 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 ማርያም ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደግማቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኝ ከፍ ያለውን ሳይኖረኝ አንድም በጎነት ባረከኝ በዚህ በረከት እኔ አንተ ቤት የምቆም ሰው አይደለም ግን ፍቅር ነህ ለዘላለም የሚመስልህ ማንም የለም ግን ፍቅር ነህ ከትቢያ ተጥዬ ተመስገን ጌታዬ ከምትን አይቀደምና ዘመንና ቅድስ መውጠሪያህ አንብል አረጋዊ ቅዱስ
በለትካ ትጋ ይርሓት መከራ ካብ ልዕሌና ይውደቕ ናይ ኃጢአት ፀውራ አረጋዊ 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 ቅዱስ ዝተጻፈ ስምካ አብርሃም ደወልቂ ፍጥረት ተአኪቡ ካብርሑ ቀረባ ነፍሱ ንኽትልምልም በረኸት ረኺባ ቃል ኪዳን ዘለዎ እቲ ቅዱስ ገመድ መሳነን ኮይንሉ ይድይብ ይወርቅ አረጋዊ 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 ቅዱስ ዝተጻፈ ስምካ አብርሃም ደወልቂ ስድራኻ ገዲፍካ ገና ምእስነት አምላኽ ንተገልግል ብፍጹም ጾም ጸሎት ስለ ዝኣመንካ ገበታ አዚዙ ካብ ቅዱስ ገዳምካ በረከት ውሒዙ አረጋዊ 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 ቅዱስ ዝተጻፈ ስምካ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን በወጀቡ ማለን ዜማ ክርስቶስን አንተን እግዚአብሔር ይመስገን ቢጎድልህም ቢሞላም ለዓይኔ ሽፋሽፍት እንቅልፍ እንኳን ባጣም ብዙ እንደነበረው ትናንትና ደጄ ክፉንም ደግሞ ይቀበላል እጄ እንደምን ነቢሉት ዘመዶች ከተው ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ ዘርፋፋው ቀሚስሽ ይውረድ ከሰማያት ይውረድ ከሰማያት እንባችን ይታበስ ባንቺ አማላጅነት የጽዮን ዝማሬን ተመላሽ ነፍሳችን ተመላሽ ነፍሳችን ነኢ 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 እንበል እንደ አባቶቻችን ኪዳነ ምሕረት እመቤት እመቤት ዘምሩ ኪዳነ ምሕረት እመቤት እመቤት ነይልን ነይልን ካለንበት ካለንበት
ታድለው ማርያም ጸጋሽ በዛ ወልድሽ ጡት ያጠባሽ ወሶ የዓለሙ ቤዛ ድንግል ገነት ታድለው ማርያም ጸጋሽ በዛ ወልድሽ ጡት ያጠባሽ ወሶ የዓለሙ ቤዛ ተስፋ ያረጉት አልተበተነም፣ እንባዬ መሬት ከቶ አልወደቀም። ለበጎ ሆነ ማልቀስ ማልባቴ፣ ሰላም ሰፈነ በልፍኝ በቤቴ። ቀኔ ነጠቆኝ የአባ ጊዮርጊስን፣ ቆምኩኝ ቅዳሴ የሕርያቆስን። የያሬድ ዜማ ሞላ በልቤ፣ የለም ወጀቡ ቀርባይ መርከቤ። በጎጆዬ ስላለሽ መጉደልን አላውቅም፣ ያንደበቴ ቋንቋ ነው እናቴ አንቺ ስም። ሰንደቄና አርማዬ የኔ መታወቂያ ነሽ፣ ከእግረ መስቀሉ ስር ቀራንዮ ላይ ያገኘሁሽ። አንድ እርምጃ ሳልራመድ አንቺን ይዤ ተነሳው፣ አንቺን ይዤ ተነሳው። እመቤቴ ዛሬም ባርኪኝ፣ ውዳሴሽን አበዛለሁ። የጌታ እናት ዛሬም ባርኪኝ፣ ውዳሴሽን አበዛለሁ። ጥሎ የማይሄድ እግዚአብሔር ብቻ ነው። እግዚአብሔር ግን ከልጆቹ ቢጠፉም ቢበድሉም ቢያንሱም ቢያድጉም እግዚአብሔር ሰው በተለወጠ ቁጥር የማይለወጥ ነው። ባህሪው አይለወጥም። የሰው የኃጢአት ብዛት የእግዚአብሔርን ቸርነት አይለውጥም። በዓለም ሁሉ ያለ የኃጢአት ብዛት የእግዚአብሔርን አንዷን የቸርነት ጠብታውን አያክልም። የእግዚአብሔር ፍቅር በሰው ልብ ተተክላ የምትኖር ከምድር እስከ ሰማይ የተዘረጋች ምንም የሚያናውጻት የሌለ ጽኑ ዛፍ ናት። ሰው ሲያልቅ የሚቀረን የመጨረሻ ገንዘባችን እግዚአብሔር ነው። የበላም በልቶ ይሄዳል፣ የጠጣም ጠጥቶ ይሄዳል፣ ያመሰገነም አመስግኖ ይሄዳል። ሁሉም ይሄዳል። መልክም ጥሎ ይሄዳል፣ ጤናም ጥሎ ይሄዳል፣ ሀብትም ጥሎ ይሄዳል፣ ሹመትም ጥሎ ይሄዳል። ጥሎ የማይሄድ እግዚአብሔር ብቻ ነው። ካባኻ ብምዳመይ ትእዛዝካ ጥሒሰይ ኣብዛ ቅድሚ ዓይነይ ስኽሉኻ ዶይለይ ፍትወይ በድለካ ግብረይ ኣሕፊሩኒ ኣነስተጣዒሰ ምሕረቱ ዘይውዳእ ቦ ፍቕሪኻ እሞ ገስጸኒ እምበር ኣይትመንነኒ ኪዳንካ ዘክሮ ንናተይ ዕዳይ ንስኻ ክትከፍሎ ንኣበሳይ ዝባንካ ክጸሮ ብዓይነይ ኣብቲ ቀራንዮ ፍቕርኻ ክትገልጽ ሞተይ ሞትካዮ Have a
ሀበቆመ እግረ እግዚእነ ሀበቆመ እግረ እግዚእነ ሀበቆመ እግረ እግዚእነ ሀበቆመ እግረ እግዚእነ። መከበር ከፈለክ እግዚአብሔርን ፍራ። ለክብርህ ጠበቃ አታቁም፣ አትከላከል። ዝም ብለህ እግዚአብሔርን ፍራ። እግዚአብሔር ራሱ ያከብርሃል፣ ከፍ ያደርግሃል። ሰዎች ጉድጓድ ቆፍረው ተራራውን ይናዱብህ፣ እግዚአብሔር ተራራው ጫፍ ላይ አቁሞ ከፍ ብለህ እንድትታይ ያደርጋል። እግዚአብሔር ይሄን ያደርጋል። የልብ ደስታ እግዚአብሔር መፍራት። ከዚያስ ምን አለ ሲራክ? ለፈራሄ እግዚአብሔር እይመጽኦ እኩይ። እግዚአብሔርን የሚፈራ ሰው በዘመኑ መከራ አይመጣበትም። መጽሐፈ ሲራክ ምዕራፍ 36 ቁጥር 1 ላይ እግዚአብሔርን የሚፈራ ሰው ክፉ ዘመኖችን ያመልጣል። ወይ ከክፉ ነገር አይገባም፣ እግዚአብሔር እንዳይገባ ይጠብቀዋል። ካልሆነስ የመጣበት ክፉ ነገር እንዳይጎዳው ያደርጋል፣ የአክሊል መቀበያ እንዲሆንለት ያደርጋል። ለምሳሌ ቅዱስ ጊዮርጊስ በመንኮራኩር ተፈጭቷል። እግዚአብሔር ስላልፈራ ነው ክፉ ነገር የመጣበት ልንል ነው? አይደለም። እግዚአብሔርን የሚፈራ ሰው የማይጠቅመው መከራ አይመጣበትም። የመጣለት መከራም ካለ ለምን ይሆነዋል? ለዘውድ ይሆነዋል። እግዚአብሔርን መፍራት ከመከራ ያድናል። ሰውን መፍራት ግን አያድንም። ሰዎችን ስለደረደርናቸው አያድንም። አይ ዘመዶቼ፣ ሰው ከደከመው ይደክማል። የማይደክም እግዚአብሔር ብቻ ነው። እግዚአብሔርን ዝም ብለን እንፍራ። ከሚታይም ከማይታይም ነገር ያድነናል። እሱ ቸር ነው። ሌላስ የመጨረሻዬ ነው። እግዚአብሔርን መፍራት ለፈራየ እግዚአብሔር ይሴኒ ዳህሪቱ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። ወይ ትባረክ አመ ዕለተ ሞቱ፣ በሞተም ጊዜ ይመሰገናል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል፣ በሞተም ጊዜ ይመሰገናል። እንደ ኢዮብ ይላል ተርጓሚያችን፣ እንደ ዳዊት ይላል። ኢዮብ እንደምታውቁት ነው። መጀመሪያ ምኑ አለቀበት? ሀብቱ። ቀጥሎ ምን አለቀበት? ልጆቹ። ቀጥሎ ምኑን አጣ? አካሉን በቁስል አጣ። ግን ሀብቱም አልቆ ልጆቹም አልቀው ሰውነቱም ቆስሎ ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። እግዚአብሔርን ሲፈራው ምን አደረገለት? መጨረሻ ላይ ሀብቱን ስንት ሰጠው? እጥፍ። ልጆቹንስ እጥፍ፣ ዕድሜውንም ጨመረለት። መጽሐፈ ኢዮብ ምዕራፍ 42 ላይ ተመልከቱ። እጥፍ ሰጠው እግዚአብሔር። እግዚአብሔርን መፍራት የፈራ ሰው መጨረሻው ያምራል። አሁን የምናየው ነገር ላይኖር ይችላል፣ እንዲያውም ጉዳት ሊሆን ይችላል። እግዚአብሔርን በመፍራት ብንቀጥል ግን ያጣነው ነገር ሁሉ እጥፍ ነው ይመጣል። ዳዊት መጨረሻው አማረ ይላል። ይትባረክ እግዚአብሔር አምላከ እስራኤል ዘወሃበ ለገብሩ ዘርአ ዲበ መንበሬ እንዘ ይርኤያ አዕይንቴ። ነቢዩ ዳዊት በሸመገለ ጊዜ ሞቱ ሲቀርብ ዓይኑን ባይቱን አይቶ ልጁን አነገሰ። ዓይኔን ባይኔ ያሳይቶ ያነገሰልኝ ያለ ዘር ያላስቀረኝ የእስራኤል አምላክ ይክበር ይመስገን። እግዚአብሔርን ብሎ ባለቀሰበት ዓይኖቹ ልጁን በዙፋን ላይ አይቶ ሞተ። እግዚአብሔርን የሚፈራ ሰው ዓይኑ ደግ ነገር አይቶ ይሞታል። ዓይናችን ክፉ ሳያሳይ ይግደለን መድኃኔዓለም። እግዚአብሔርን መፍራት መጨረሻችንን ያሳምራል። እግዚአብሔርን አለመፍራት ለጊዜው ሊያስጨበጭብልን ይችላል፣ ሊያስወድሰን ይችላል፣ ወዳጅ ልናበዛበት እንችላለን፣ ሙቆን ደምቆን ልንኖርበት እንችላለን፣ ከፍ ባሉ ሰዎች ዘንድ ወዳጅነት ልናተርፍ እንችላለን። እግዚአብሔርን ሸውደን ያገኘነው ነገር ግን አንኮታክቶ ገደል ይጥላል። እርግጠኛ ሆኜንም ነግራችሁ እግዚአብሔር አይታለልም፣ ሰው አይደለም። እግዚአብሔርን መፍራት በጨካኝ ንጉሥ ፊት በክብርና በሞገስ ያቆማል። በጨካኝ ንጉሥ ፊት እንኳን ቢሆን፣ በአውሬ ፊት እንኳን ቢሆን ሞገስ ይሰጣል። እግዚአብሔርን መፍራት በአውሬ ፊት እንኳን ቢሆን። የልብ ደስታ ከየት ይገኛል ንገሩኝ? እግዚአብሔርን ከመፍራት ይገኛል። እግዚአብሔርን የሚፈራ ሰው
በነደደ እሳት ውስጥ እንኳን በደስታ ይስቃል። እግዚአብሔርን የማይፈራ ሰው ደግሞ ተድላ ደስታ የበዛበት ድግስ ተደግሶለትም ሐዘንተኛ ነው። እግዚአብሔርን መፍራት የልብ ደስታ ነው፣ ዘመንንም ያረዝማል ይላል። ቢያምርብን ቢሞቀን ለብሰን ብንረሳ ልቅሶና ሐዘን ፍቅር ነው ዛሬን ያሳየን ተመስገን እንልሃለን። ፍቅርህን ሞገሳችን ሆነሃል ጽድቅ ልብሳችን ናማ እልል እልል አጌጥንበት ስምህን ወንዶች ከፍ እጃችሁን ፍቅርህን ሞገሳችን ሆነሃል ጽድቅ ልብሳችን አማኑኤል። በባዕድ ሀገር ብንኖር ቢገጥመን መከራ ችግር ነጩን ልብስ ለብሰን ታይተናል መስቀሉን ከማይተሙ ጋር ስምህን እልል ተዋብንበት ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል እልል እልል። ተክለ ሃይማኖት ጻድቅ ስምህ ያድናል ከመውደቅ እልል። ተክለ ሃይማኖት ጻድቅ ስምህ ያድናል ከመውደቅ ቅኔ ልቀኝልህ ልዘምር በደስታ አይቻለው ባንተ ችግሬ ሲፈታ ቅኔ ልቀኝልህ ልዘምር በደስታ አይቻለው ባንተ ችግሬ ሲፈታ። ዲያብሎስ በጣም ክፉነቱ በብቸኝነታችን ጊዜ፣ በታመምን ጊዜ፣ በኃጢአት በወደቅን ጊዜ፣ በጨነቀን ጊዜ ስለ እግዚአብሔር እንድናስብ ያደርገን። አያችሁ ክፋቱ። ሁለት ጊዜ ሰይጣን እግዚአብሔርን ያስረሳናል። አንድ ስንበድል ያስረሳናል። አሁን ኃጢአት ስንሰራ እግዚአብሔር እንደው አለቃ እንኳን እግዚአብሔር ጌታ ያለው ሎሌ እንመስላለን። አሁን እንደው ምንም እንደሌለን እኮ ነው የምንበድለው። እንሳደብ አንገታችን እየነቀነቅን እግዚአብሔር እዚህ ላይ ቁሞ እኮ እዚህ ላይ ቁሞ ይታም እግዚአብሔር እዚህ ላይ ቁሞ አስልተን እኮ ነው የምንናገረው። አዎ እኔ ይህን ነገር ተረድቼዋለሁ፣ ከጥንት ጀምሬ ተረድቼዋለሁ። በቃ ገብቶኛል ብሎን አንድ ነገር አሳክቶ ብናገር እግዚአብሔር እዚህ ቁሞ ስንበድልም እግዚአብሔርን አናየው፣ ስንወድቅም እንድናየው አደርገን ደግሞ ከወደቅን በኋላ ደግሞ ቸርነቱ እንዳይታየን ያደርጋል። ዝም ብላችሁ እግዚአብሔርን ማሰብ እግዚአብሔርን አሰብኩት ደስ ባለኝ ይላል ቅዱስ ኤፍሬም ሶርያዊ። እግዚአብሔርን ሲያመሰግን ምንድነው ያለ? ጌታዬ ኢየሱስ ክርስቶስ ሆይ በኃጢአትና በደም መሃል እንኳን ያለው ብሆን በፈያታዊ ዘማን በግራ ተሰቅለህ የሚያይ ዓይን ስጠኝ ብሏል። ምን ማለት ነው? እሱን እንደማረው ይምረኛል የሚል ልቡና ስጠኝ ነው። ሳይውሉ ሳያድሩ ግን ከአውሬ እንደሚሸሹ ከኃጢአት ሸሽቶ ወደ እግዚአብሔር መግባት ይገባል። እንድናመልጥ እግዚአብሔር ይርዳል። መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን እየጠራ አይቻለው ለሚገድሎት ሲራራ ብዘይን ስኻስ ምናሉ ምዲጸፍሪ ብዘይ ቅልጽምካስ ምኒሩ ደጋፊ ሓሳብ ድሓኒዩ ሓሳብ ከንዓይ ኢየሱስ ክርስቶስ ጎይታ ክበረለይ ልብሊዛ ነፍሰይ ዝሓለኻለይ ወዲ ሕያው ኣምላኽ ቀያሪ ታሪኸይ
የክርስትና እምነት መታወቂያው ፍቅር ነው። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን፣ መዋደድ አለብን፣ መረዳዳት አለብን፣ መተዛዘን አለብን። በዚች ምድር ላይ ስንኖር እግዚአብሔርን አስደስተን እኛም ተደስተን የእግዚአብሔር ልጆች ሆነን ክርስቲያን የተባልነው የክርስቶስ ተከታዮች ስለሆነ ነው። ስሙ ብቻ ነው የያዝነው ወይስ ተግባሩንም ጭምር ነው? ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ አልበጥስም ትኖራለሽ ለዘላለም። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ አልበጥስም ትኖራለሽ ለዘላለም። የግብፅን ከተሞች በደም ገንብተናል፣ በመግደል ጽድቅ የለም ሞተን ግን ኖረናል። ማይተብሽን ፍቺ በጥሺው ቢሉኝ እኔስ ከናንገቴ ውሰዱት አልኩኝ። ኃይሌም ዝማሬ እርሱ ነው ዘላለም ከብሮ ያስከበረኝ እንደ እግዚአብሔር የለም፣ እንደ እግዚአብሔር የለም። ክብር ለእርሱ ይሁን ታላቅ ነው ዘላለም። አቤቱ ጉልበቴ ሆይ አቤቱ መጽናናቴ ታትመሃል በውስጤ ተስለሃል ከፊቴ። አየሁ አሻግሬ በተራሮች ከፍታ ጨለማዬን ስትገፈ ሰንሰለቴን ስትፈታ። አለመቸኮል፣ ደጋግሞ ማየት። ችኩልነት አገር ያጠፋል። መታገስ መልካም ነው። ለምሳሌ ሁላችሁ መታገስ ብዙ አይነት ነው። ለምሳሌ አንድ ችግር ተሸክመ ነው ኑረን መፍትሄ በምናገኝበት ቀን የማይረባ ውሳኔ ልንወስን እንችላለን። እስከ መጨረሻው መጽናት ነው። ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ። ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋት። ለምሳሌ ሐራ ሰማይ የሚባሉ ነበሩ፣ በረዶ ውስጥ ተጥለው የተሰቃዩ ሰማዕታት። 35ኛው ቀን ላይ በ40ኛው ቀን አክሊል ሊወርድላቸው ነበር። 35ኛው ቀን ላይ አሕዛብ ሄደው ምን አደረጉ? እሳት አነደዱ። አንዱ ከ40ው ሰማዕታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው። 35 ቀን ከረሙ አንክድም ብሎ። አንደኛው ምን አደረገ?
እሳት ሲያነዱ ባካችሁ እሳት አሙቁኝ አላቸው። ምን አሉት? ካድና ሙቅ አሉት። ክጃለሁ አለና ወጣ። በአምስተኛው ቀን አክሊል ወረደ። 39ኙን እነዚያ ሙተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች። ከነዚያ ከእሳት ማውቂዎች አንዱ አያትና እኔ በዚያ ሰው ሃይማኖት ገብቻለሁ ብሎ በረዶ ሲገባ እሱ ተቀዳጃት። ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው። ከቃሉ ጋር ናችሁ። የሰው ልጅ ላይም ተስፋ አለመቁረጥ፣ እገሌ አይቀየርም ማለት ተፋቅሮ ያስተኤግስ በኩሉ ይላል ቆሮንቶስ 13 ላይ ፍቅር ያስታግሳል ይላል። ፍቅር ያስታግሳል ማለት እገሌ እንግዲህ 4 5 6 7 8 ጊዜ ሞክሬዋለሁ እገሌ አይረባም፣ እገሌ የማይለወጥ ሰው ነው አይባልም። ትዕግስት ማጣት ማለት እሱ ነው። እስከ መጨረሻው ከቆየን ከጋኔን በቀር የማይለወጥ ሰው የለም። መታገስ ማለት መጨረሻው ድረስ መቆየት ማለት መጨረሻው ድረስ አቡነ አረጋዊ የእግዚአብሔር ባህታዊ ጽድቅ ያበራል ዘላለም በስም ተማጽኖ ያፈረ